መረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው የትም አያውቁኝም ፍቅርም የትም አታውቀኝም ሩታም የትም አታውቀኝም እኮ አብርሃም ስለዚህ ካንተ ጋር ምንም ያገናኘኝ ነገር የለም ሲጀመር ጨርሻለሁ ጋር ከምትቆሚ ነው እኔ ላውራሽ ጨርሻለሁ ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም እስቲ ለምንድን ነው ሞኝ የምትሆነው ለምንድን ነው እንደ ወንድ ልጅ አቋም ኖርክ የራስን ህይወት መምራት ማትችለው ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ ፈቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበርክ ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል እኔ አንተን ባከበርኩት ዝቅ ያለ ነገር ይገባኛል አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት ባንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም ማንንም ሰው እንደዚህ አይናገረኝም ገባህ አይደለ ባንተ ምክንያት ነው እንደዚህ ቢሆንኩ ያለው ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም አንተ ልብህና ቃላቶች አንድ አይነት አይደሉም ተግባር አንድ አይነት አይደለም ገባ ይሄን ነገር አንተ መንቃትም ማየትም አልቻልክም ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው ገባ አይደለ እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው እኔ ከኔ በላይ ላንተ ማንንም መስዋዕት የከፈለልህ ሰው የለም ገባ አይደለ ማየትና መረዳት ስለማትችል ነው እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንጭ ላንተ መስዋዕት የከፈልኩኝ ሴት ነኝ ባንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴ ላስከብር ያልኩኝ ሴት ነኝ አንተ ግን ይሄ አይገባህም አትረዳምም እዚህ በኋላ ሁለታችሁ እንዳትደውልኝ አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያት የለም ያንተ ለመርዳት አሁን ሬዲ አይደለም ኖ አንድ ጊዜ ሳከብር ሲወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ ከቀኛ አብራን ሄርሜላ